ሌላው ጥያቄ ምንድን ነው? በህይወታችሁ ደስተኛ ናችሁ? እግዚአብሔር ይመስገን። አዎ። ለምንድን ነው ደስተኛ የሆናችሁት? ምንም ስላልጎደለብን። መኪና አላችሁ? እሷ የላት። የቤተሰቦቻችን አለ። እኔ ይነዳለሁ፣ እሷ ገና ናት። ስለዚህ ምንም ጎደለ ብላችሁ አታስቡ። መጀመሪያ ቤተሰቦቻችን ስላሉ እግዚአብሔር ይመስገን፣ እነሱ ስላሉ ነው ደስተኛ የሆነው። ማንጎም ስላለ። እምነታችሁ ምንድን ነው? ምንም ስላልጎደለባችሁ ነው ደስ ያላችሁ? ከፈጣሪ በታች ቤተሰቦቻችን፣ ከቤተሰቦቻችን በታች ጓደኞቻችን አለን። ምን ጎደለ ነው? እግዚአብሔር ይመስገን። ሁሌ ደስተኛ ሆነ። ደስታችሁ አይጎደል። አንተም ደስተኛ ሆን። አሜን። አመሰግናለሁ። ጥያቄ ጨረስኩኝ። እናንተ ለእኔ መጠየቅ የምትፈልጉት? ደስተኛ ነህ? እኔ በህይወቴ ደስተኛ አይደለም። አይዞክ። ደስተኛ ማለት ግን ታንክፉል አይደለሁም ማለት አይደለም። አመስጋኝ ነኝ። እግዚአብሔርን ስላለኝ ነገር ስላሉኝ ነገሮች አመሰግናለሁ። ግን ኢትዮጵያ ውስጥ በመኖሬ ደስተኛ አይደለሁም። ከዚህ ሀገር መውጣት ፈልጋለሁ። እና ለምን አትሞክርም? እየሞከርን ይሳካልሃል። ይሳካል። አሜን። ኢንሻላህ መኪና ትነጃለሽ? ትናንትናው ምን አጋጠመኝ መሰለሽ? ደስተኛ ከማያደርጉኝ ሁኔታዎች የሆነ ሀሳብ ላይ ነበርኩና መብራት ታስቆኝ። ከዛን ትራፊኩ አስቆመኝና ቀጣኝ። በሲስተም ነው የምትቀጣዋለኝ? አዎ አልኩት። ከዛን እሱ የቀጣኝ 1500 ብር ነው። ከዛን ሂሳቡ 3100 መጣና ተናደድኩ። ለምንድን ነው 3100 የሚመጣው ምናምን አልኩት። እሑድ ስለሆነ ነው አለ። ይጨምራል እና እሑድ የሚጨምር ሎጂካል ያለው ነ። ከዛን ደግሞ አሰብኩኝ፣ አሁን የራይድ ሹፌሮች ቀን ሙሉ የሚነዱ፣ እኔ ከስራ ስወጣ ወደ ስራ ስመለስ ነው ምናደ። ቀን ሙሉ የሚነዳ ሰው እንዴት ነው የሚውለው ስልሽ ከባድ ነው አይደል? እና ደስተኛ የሚያደርጉ ብዙ ሁኔታዎች አሉ። በትንሽ ነገሮች ደስታችንን ግን ላለመነጠቅ እንሞክራለን። ትንሽ ነገር አይደለማ። አንዳንዴ የመኖር ጉዳይ ይሆናል። የመኖር ያለውና ይሆናል። ያው እዚህ ጋር አጥፍተህ ነው፣ ግን እሱም ትንሽ አበዛው እንጂ ያንተን ጥፋት ነው። ጥፋትማ ምን እኮ 500 ልቀጣ ነበር። ጥፋቱንማ የጥፋቱን እኮ መቀጫ የሚለውን እኮ 500 ልቀጣ በላበት ነው። በቃ 500 እሱ ጋር አይደለም የሚገባው። እሱ እጅ ላይ አልገባም እኮ ሲስተሙ ላይ ነው የገባው እኮ። ልክ በቀጡ ቁጥር እኮ የሆነ የሚደረግላቸው ምናምን አለ አይደለም። ብቻ ኢትዮጵያ ውስጥ ብዙም ያንን የሚያስቆርጥ የሚያሰለች ነገር አለ። በቃ ጣሪ ዳና ከዚህ ሀገር እንድትወጣ እግዚአብሔር ይስጥልኝ። ታሪቷችን ውስጥ እንከትላለን። ነገ ስላሴ ነው ስንሄድ እንግዲህ በጸሎት እናስበዋለን። አመሰግናለሁ። ከሄድኩ በኋላ እኛንም አስበን አሌ ሰምጣሉና አንዳችሁን አግብቼ እወስዳለሁ። እዚሁ ነው መኖር የምንፈልገው። ሁሌ ላይፍ እንዳይቀጥልማ ከቤተሰባችሁ ቤት ስትወጡ መቸገር ምናምን ምን እንደሆነ ታያላችሁ። እሱማ እንደናንተ አይነት ሰው ነው እንዲሁም በጣም ስትራግል ያደርጋል ብዬ የማስበው ከቤት ሲወጡ። ለምሳሌ አንድ ድሃ ልጅ ቤቱ መኪና ምናምን የሌለው በአንድ ክፍል ቤት ውስጥ የሚኖር ሰው ሲወጣም ያቺ ነው እንጀራ እንደምንም በትበት ብሎ ማግኘቱ አይቀርም። እናንተ ግን አሁን የተሟላ ላይፍ ላይ ስለምትኖሩ ልክ ከቤተሰብ ስትወጡ ያንን የተሟላ ላይፍ ልታመጡ ስትሉ ፍዳችሁ ነው የምትኖሩት።
አንድ ክፍል ቤት ተከራይታችሁ መኖር ትችላላችሁ እናንተ 4 ባለ አብረን ከሆነ በእውነት የምር አንችልም ብለን እንችላለን። ኧረ እያደረጋችሁ ሰው እየተኛችሁ አዎ እንችላለን። ታድላችሁ። በቃ ስትሞክሩት ልክ ትንሽ ላይፍ ገጨት ሲያደርጋችሁ ሲከብዳችሁ አስታውሱኛል። ሞን ብለን እንመጣለን እንዳታስብ። እሺ መልካም ምሽት ይሆንላችሁ። እናመሰግናለን። ፈጣሪ ይርዳ። አሜን 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 አሜን። እናንተንም ይርዳችሁ። አሜን። በጣም የተረጋጉና እውቀት ያላቸው ሰዎች ጋር አውርቼ ነው የመጣሁት እና እንዳትበርዥብኝ በእግዚአብሔር። እሺ ልብስሽን ቀየርሽ? አሁን ትክክለኛ ጥያቄ ልጠይቅሽ ነው። ቀጫጫ ብትሆኚ ምን ታረጊ ነበር? በጣም ደስ ይለኝ ነበር። ቂጥ ባይኖርሽ? ቂጥ የለኝም። ባይኖርሽ ኖሮ ምን ታረጊ ነበር? የለኝም አሁን። በስንት ዓመትሽ ነው ማግባት የምታስቢው? በ25 ዓመቴ። አሁን ስንት ዓመትሽ ነው? 2 ዓመት ይቀረኛል። 23 ዓመትሽ ነው? ወንድ ትወጃለሽ? መላጣ ወንድ ትወጃለሽ? እኔ ወንድ ችግር የለም። ምሁር ብቻ ይሁን ኃላፊነት ይውሰድ። ከዛ ችግር የለብኝ። ሰይፉ ፋንታሁን ሂውማን ሄር ቢያደርግ ምን ይሰማሻል? የሚያስጠላበት ይመስለኛል። ወንድ ልጅ ሂውማን ሄር ቢያደርግ ምን ይመስልሻል? ያደርጋል እኮ ምን ይመስልሻል? ምንም አይመስለኝም። እኔ ባሌ መላጣ ከሆነ እስከ መላጣነቱ ችግር የለብኝ፣ የሚቀበለዋል። እንዲህ እየሳምሹ ምናምን ጸጉሩ ቢወልቅ ወንዱን በጣም አረብስ በጣም ያስጠላኛል። ሞዶ ቢሆን ራሱ ጠለዋለሁ። ታዲያ እናንተ ለምን ታረጋላችሁ? ከራሴ ጸጉር በአንዴ ቂጥም ጸጉርም አይሰጥሽም፣ ፈጣሪ አይሰጥሽም። እንደዛ በአንዴ ቂጥም ጸጉርም ፈጣሪ አይሰጥሽም። እርግጥ ፈጣሪ ለጋሽ ነው፣ ይሰጣል። አንድ ነገር እኔ ጸጉሬ ራሱ ይሄን ነው የሚያክለው። ጸጉሬ ይሄንን እንትን ያልኩትኝ ጸጉሬ ጌም በምጫወትበት ሰዓት ሁሌም ከዋው ስለማልወጣ ስለሳሳብኝ ነው እንጂ ጸጉሬ ራሱ ይሄን ያክላል። ለምንድን ነው ብዙ ሴቶች ጸጉሬ ነው ብላችሁ ትንትሉ እና ጸጉራችሁ እንዳልሆነ ስናቅ ጸጉሬንም ብታዩ ከዚህ እኩል ተመሳሳይ ነው። ከዛ ገብተህ ማየት ይችላለህ። በራስ ጸጉር ራሱ የተሰራሁት ላይክ ራሱ ለዚህ ነው የሰው ጸጉሬ የሚመስላቸው። አሁን ግሷን የጸጉሬ ነው የሚመስላቸው፣ ምክንያቱም ጸጉሬ ራሱ ትልቅ ስለሆነ ካርሊ ነው። ግን ስሰራ በዚህ ሆና ሀናን ማየት ፈልጋለሁ። ሁለቱም ከተሰጡሽ ማየት ፈልጋለሁ። ይሄ ጸጉሬ ነው። ጸጉሯ ረጅም ጌጧ ትልቅም ሴት አይታችሁ ታውቃላችሁ? ጋይስ የለም አይመጣም እኮ እኔ
እኔ በነገራችን ላይ እኔ ከሁለት አንዱ ይጠፋል አይመጣም። ኖ እኔ ይኸውልህ አለች አንድ ልጅ አለች። አዎ እንዴ የምትባል አረ ፋሚሊዎች እህቴን ብታያት እኔ ምንድን ነኝና አሉ እንዴ የምትባል ልጅ አለች። አዎ አለ። እኔ እህቴ መልክ አላት፣ ሰውነት አላት፣ ውበት አላት፣ ሁሉ ነገር አላት። ለዛውም እኔ ምንም ነኝ ታላቅ። አንቺም እኮ ቆንጆ ነሽ። የምን ብርሃን አንቺም ቆንጆ ነሽ፣ ግን ለዓይነ ስውራን ዳበስ ሲያደርገው ትልቅ ነው። እኔም ለክፉ አልስተውኩ በቂ ነው። አዎ ቆንጆ ነሽ። ያንቺ አይደለም ወይ ጋይስ? ይሄን አይደለም ይሄን አይደለም። ጸጉሬ ስለሳሳብኝ ራሱ ጸጉሬ ነው ጸጉሬ የሚያክለው እንጂ ይሄን አይደለም። ከቲክቶከር የምትወጁ ሰው ማን ነው? ይህ ነገር ዛሬ ማልቀይረው ቤታ እና ቢባራቶች ማናማ ቤታ እና ይባል ልብ ለግ ቤታ ላይ ታጠቃል። ቤታ እኮ ጓደኛዬ ናት እኮ ከእኔ ጋር እኮ ቆየን እኮ። የእውነት ግን ልብ ላይ ታታ ሁሉ ነገሯ እኮ ነው የሚያምረው። ቀልዷ ያምራል፣ መልኳ ያምራል፣ ጨዋታ ያምራል። የሆነ ነገር ሁሉ ነገሯ የሆነ ይጣፍጥልሽ የሆነ ሁሉ ነገሯ ነው የሚያስቀው። የእውነት ነው። አሁን አንዳንድ ሰው ንግግር አይችልም፣ መልክ ኑሮት ንግግር አይችልም፣ ወይ ደግሞ ቀን ተናግሮ አያስቅም። ቤታን እኔም ወዳታለሁ እና ስለሷ መጥፎ ኮሜንት ልሰጥ አልችልም፣ ግን ሀቢባ ባልሽው አልስማማም። ሀቢባ ደግሞ ደስ የምትለኝ ጠነካራ። አሁን እናንተ ምን ታረጋላችሁ? እሷ የታኮረ ነው ማንንም አሰባብቃ ልቧ የሚፈቅድ ብዙ ጊዜ እናንተ ሀገር እዚህ አረብ ሀገር የምትኖሩ ሰዎች አሁን ሀቢባ ልጆቿ ሲመጡ አይዶን ኬር ምናምን ብላ በእንግሊዝኛ ስታወራ አንድ እንግሊዝኛ ስትል የተማረች ትመስላችኋለች። እና ለዛ ነው ብዙዎቻችሁ ዶክተር ሀቢባ ዶክተር ትሏት አላችሁ። የተማረች ናት ስላልሽ ነው ቅድም የተማረች ናት እኮ አይደለም ያልኩት። በቃ በአቋሙ የጸናች ናት። መስፊዋ ጥጥ ነው ያት። እኔ እንደዚህ አይነት ሲ ነው የምትሚያስ እኔ መልክ ይኸውልህ መልክ አያስደስተኝም። እዚህ ጋር ሴልጅ ስዕሉና ብትመጣ ኦር ደግሞ ሀብታም ሴት ብትመጣ ኦ አልባትም። ምን አይነት ሴት ላይ ኦ እንደምታውቃለህ? የምቀናበት ሴት ላይ በአቋሟ በቃ ማንም እንደማይላት። ሌላ ደግሞ ከፈጣሪ ጋር በቃ የሆነ እንትና ያላቸው አላን በእምነታቸው ጠንካራ ሴቶች በሀቢባ ትቀኛለሽ። መቅረት አለም እንደሷ ሆን ደስ ይለኛል እኮ እንደሷ ብትሆኝ እንደ ሀቢባ ጠንካራ ሴት ያ ጠንካራ ሴት ማለት የሰው ገበና አደባባይ ላይ እየተወጣ ብር የመሰብሰብ ራሳቸው ፈልገውን ያሰጡት ምን አገባት እሷ። እኔ አሁን እነሱን ደግፋለሁ እያልኩ አይደለም። በጣም ነው የሚያናዱኝ የቤተሰቦቻቸውን ገበና ኦር የባላቸውን ገበና አውቶ የሚናገሩትን ሴቶች እደግፋለሁ እያልኩ አይደለም። ታውቀዋለህ ምን አለ መሰለሽ ምነግርሽ ነገር ብዙ ጊዜ እናንተ ይቅርታ ለቃሌ እናንተ አካባቢ ያላችሁ ሩዝ ቀቃዮች ከምትቀጥሉት ሩዝ ራሱ አትሻሉ። ማስተሳሰባችሁ አይደለም ልንገረግ ሳይሆን ቁም ነገር ምነግርሽ ነው። ዛሬና ኤማዝ እዚህ ጋር ራሱ እንደዚህ አርጋ ተንደላቅ የኖርከው በአረብ ሀገር ሴት ነው እመነኝ። አይደለም አይደለም ለሀቢባ ቆረጣችሁ ለማለት ለእኛ አሉ ከአረብ ሀገር ጥሩ ሴቶች አሉ። ግን ምነግርሽ ነገር ዛራና ቻንድራን ታያላችሁ፣ የቃና ፊልሞችን ታዩና ስሚኝ እናንተ ሀገር ያሉ ብዙዎቹን እኮ ነው የምልሽ ብዙዎቹ ከዛ ምን ያደርጋሉ? የሰው ላይፍ የምር የሰው ላይፍ የሚረብሽ ላይፍ ለእናንተ እንደ ጊዜ መደበሪያ ነው የምትቆጥሩት። ጆሯችሁ ላይ ኤርፎን ታረጉና አው እዛ ጋር የሚፈጠረውን ታሪክ እየሰማችሁ አይጉድ ሀቢባ እኮ ጀግና ናት አወጣጣችሁ ሀቢባ እንዲያደረገች ምናምን እያላችሁ እየሰማችሁ ትውላላችሁ። ግን አሁን እሱን እደግፋለሁ። አሁን እሱን ሀቢባ አይመለከታትም። ሰው ልንገር ካ እየሰማሁ ነው። ሰው ልጅ አንዷ ምንም ቢሆን ልንገር ባሏን ለማንም ማታሳየውን ገላ አሳይታለች። ደንቆረሽም አውሮታሽም አትችልም ነበር። ሀንሳው ራስ መጀመሪያ ሁለት ነገር በአንዴ መሆን አይቻልም። እሺ አረባ ገር ሴት አትሰራለ እኮ አንዷ ላይ አልተሳደብኩም። እኔ እየነገርኩሽ ያለው
ማን አይድላችሁ መሆን እንዳለበት አታውቁ። አይድል መሆን ያለበት ምን አይነት ሰው እንደሆነ ታውቃላችሁ? ለእናንተ የቢዝነስ ማን ጠንክሮ ከመሬት ተነስቶ አፈርግጦ ትልቅ ደረጃ ቢዝነስ የከፈተ ሰው አሉ። አረብ ሀገር ብዙ ስጋ ቤት የከፈቱ አሉ። ሰው እንትን ፀጉር ቤት የከፈቱ አሉ። እነሱን ሴቶች ለማድነቅ ያለባችሁ እንጂ ቀኑን ሙሉ ኤርፎን ሰክታችሁ የከሌ ቆለጥ ተጨመረ፣ የእህቱ እንደዚህ ሆነ፣ ከሌ ከከሌ ተጣላ፣ እናትየው እንደዚህ ሆነች። የሰው እናት ሲሰደብ ስትዋረድ ትልቅዬ እናት ገስት ላይ ገብተው እንዳለ እንትን ሲሉ እሱን እየሰማሽ ከዛን እኔም እንደከ ጀግና ናት። ለምንድን ነው ያልሽኝ? ሀቢባ ጀግና ያልሽ አንተ ልትላክ ሞክር፣ እሱ አትወርቅልህም ማለት ምን ማለት ነው? በቃ ማንም አትሰማሙ። አቋም አላት፣ በአቋም የጸናች ናት እያልኩ ነው። ሲቀጥል ደግሞ ጽናት እኮ አይደለም። ስሚኝማ ሁለተኛ ፓንት ሳትቀይሩ እሷ ጋር ሄዳችሁ በድርሃም ጊፍት ትሰጣላችሁ። አንቺ አይደለም። አንቺ አሁን ወደ ጌሙ መጣሽ። አንቺ ጌም ትጮቻለሽ። ጌም መጮት ማይችሉ ማዳማዎቻቸው ጋር $200 $100 ተቀጥረው ፓንት ራሱ ሳይቀይሩ ከስሜ ጎን ያለውን ልብ ቀርጾ የሰብስክሪፕሽኑን ንኩ ሲሉ ሄዳ እሷ አራዳ መስሏት ትነካለች ወይ ብር ስልኳ ላይ ታስገባለች ጎበዝ እንድትባል። ከዛን 60 ድርሃም በወር ትቆርጣለች ለሀቢባ። ታዲያ እንደዚህ አይነት ደንቆሮ ሰው እየተከተላት እንዴ ካቋም አብዛኛው አረብ ሀገር የሚኖሩ ሴቶች ኦኬ እንትን ይላቸው ምንድን ነው ካርድ ብር ለመግዛት ካርድ ይጠይቃላ። ካርድ ልታስገባ ይጠይቃላ። አብዛኛው ሴት እንዴት እንኳን ሆነ አታውቅም። ኮይን እንዴት ነው የሚሞሉት? ቆይ ስሚ ኮይን እንዴት እንደሚሞሉ ታውቂያለሽ? እኔ የሚመስለኝ ገስት ላይ የገቡ ኮይን እንዴት እንደሚሞላ ታውቂያለሽ ወይ? አላውቅም። ኮይን ይሞላልሻል ከፈለግሽ። ሁሉም ሰው አራዳ ለመሆን ምን ያደርጋል? ሾፍ ማድረግ ይፈልጋል። ገብቶሻላ? ለምሳሌ ኤልዳናን የምትባለው ትዕግስት ነው ስሟ። ኤልዳና ብላ ቀይራ እርድና መስራታል መጣቸውን እዚህ ጋር ስሟ ጭስ ናት። በሷ ቤት አካውንት ከፍታ አራዳ ለመባል ሄዳ የሌላትን ብር ነው። አንድ ሰው አሜሪካ የሆነው ቢረዳ ችግር የለም። ቆይ ስሚኝ፣ እስራኤል ሆኖ ቢሰጥ ችግር የለም። ዩሮፕ አለ ቢያንስ አውስትራሊያ ምናምን። እንዴ ለወንድ አትስጡ ተብሎ በጣም ምስማማበት አረብ ሀገር ያለችን ሴት ቁጭ ብሎ እዚህ ብሯን እያስቀየሰ እየወሰደ የሚያጠፋ ስራ ፈቶ እንዳለ እሱን ለማስቆም ሀቢባ ስራ እየሰራች ለዛ የሚሰጠውን ግን እሷ በሰብስክራይበር ሙድ ከወሰደች ለአረብ ሀገር ሴቷ ምን ተረፋት? ልንገርህ፣ አብዛኛው እኔ እየነገርኩ ነው ስለ አረብ ሀገር እውነተኛ ነገር ነው እየነገርኩ። ሌላ ይቅር ካርድ አይደለም አረብ ሀገር እኮ ኖር ያለው እኔ አንድ ነገር ልንገርሽ፣ እኔ ካርድ ኖሮኝ ነው አሁን የስንት ሌብል ላይ ነኝ? ናቅላለ 21 ሌብል ላይ ነኝ። ካርድ ኖሮኝ ነው። በጣም ትንሽ ብር ነው ግን ካርድ ኖሮኝ ነው የሰጠሁት። ይሄንን ከሚሰጥክ ላይ ኤክስቼንጅ እያደረግ አዎ፣ ማይሰጠው ሰው ደግሞ ማለት ነው መሰጠት ይችላል። ገንዘብ ከፍለሽ ኮይን የሚገዛ ሰው ምናምን ሲባል ሰምተሽ አታውቂም? ኮይን መግዛት የምትፈልጉ ኮይን ግዙ ይባልና አረብ ሀገር ያሉ ሴቶች በድርሃም ይልካሉ። ኮይን ይሰጣል። ግን ምንም ሆነ ምንም ወደ ሞራል ስንመለስ አንቺ እናትሽ ለምሳሌ ቅርታ በጣም ይሄን ወርድ ስጠቀም ግን እናትሽ ብታናድሽ በጣም ብታናድሽ ማናደድ ስልሽ ለምሳሌ ወጣት ናትን በል ቦይፍሬንድሽን ካማችብሽ ነውር ነው፣ አይደረግም። ግን ሚዲያ ላይ ወጥተሽ ታሰጫታለሽ እናትሽ። እናት እንደዚህ አይነት እናት አይደለችም። በመጀመሪያ ምሳሌ ነው ያልኩሽ። እናት ናት አይደለም። እናቴ ለእኔ ፍቅረኛ እንኳን አንድ ቀን አብሮ የተኛወት ነው እንዳሳልፍ ያስጥም ያልኩ ነው። ሌላ ሰውን አውጥታ የምታስጠጥ ሴትዮ እንዴት ጀግና ትይኛለሽ? ከሱ አይደለም ጥፋቷ። ምን አገባት እሷ? አንዱ መጥቶ ሊትራሊ የገቢ ምንጭ ምን አገባት? ትሰማለች። ይማር እኛ ጎሽ ብለን ተቀብለናል።
እየሰደብን ነው እኮ አንዴ። የኔ እናት ለማውራት ሳይሆን ለመስማት ፈለገሽ አውሪ። አንድ ነገር ልንገርሽ። አሁን አንድ የሚረዳ ሰው ካለ እሷ ጋር የቲክቶክ አሰራር መቼም አንቺ ገብተሻል፣ ላይቭ ላይ ይገባሻል። እኔ ጋር አሁን 853 ሰው አለ። እኔ ጋር ገዝት አስገብቼ ለዛ ሰውዬ አንበሳ ቢሰጠው ቲክቶክ $100 ይቆርጣል። ሰውየው $100 ይደርሷል፣ እኔ $100 ይደርሰኛል። ለሰው እርዳታ ሲሰበሰብ ራሱ ሀቢባ በትክክል መርዳት ከፈለገች ሰውየው ላይቭን ገብቶ ከፍቶ እሱ ጋር ገዝት ሆና ለምን አትገባም? ሞር ቪው የሚኖረው እሷ ቤት ሲሆን ነው። ሼር እስከተደረገ አስሎንጋስ ሼር እስከተደረገ ድረስ ሰው ይመጣል። በከሌ ላይም ላይ ነው ብሎ ይሄዳል። ግን ኤቭሪዋ ምንድን ነው እዚህ ቀለም መቀባት ነው ያዘው። ልክ እንደ እውነታው ሞር ቪው የሚኖረው ሞር የሚረዳ ሰው የሚመጣው ምናምን እሷ ቤት ስትሆን ሲቀጥል ጌም ስትጮች ለምንድን ነው ገስት ላይ በጣም ብዙ ሰው ሲመጣ ከዛም ብዙ ሰው የሚገዛው ለምንድን ነው? ጌም ላይ ማጠብቂው ሌላ ቀን 10 ሰው 20 ሰው የሚገባበት ጌም ላይ ቤታየው መጣች ተብሎ 2000 ሰው 3000 ሰው ሊገባ ይችላል። ሀቢባን ፕሬዘንሷ ያን ያህል ዋጋ ካለው እኔ መኖሬ ያን ያህል ብር ያስጨምራል ካለች የሚረዳው ሰው ጋር ለመንግስት አገባም ሼር የሚያደርገው እንኳ እንደሆነ ሰው አለ። ሼር ያደርጋል፣ በደንብ ሼር ያደርጋል። ግን ያልገባሽ ነገር እሺ ይሁን፣ እሷ ጋር ቪው ስለበዛ ነው የተሰጣትን $1 ለምን ስክሪንሻት አድርጋ ሙሉውን ለእርዳታ አታከናውን? ብዙ ማታውቂው ነገር አለ። ብዙ አንዳንድ ሰው አጉር ሰው ያጎረሰበትን እጅ የሚነክስ ነው። ልንገር በራሴ ስለደረሰብኝ ስለማውቀው ነው። እች እና ቃለት አርጋ ታውቃለች። በጣም በሚገባሽ አማርኛ ላውራሽ። ብርሃን መንገድ እየሄድሽ ተጎዳሽ፣ እግርሽን አደናቅፎሽ ተጎዳሽ፣ ምንም ሳንቲም የለሽ፣ ደም በደም ሆነሻል። ከዛም መሬት ላይ ቁጭ ብለሽ አንጥፈሽ እየለመንሽ ነው እንበል ተጎድተሽ። ከዛም በኋላ አንድ ሰውዬ ለምሳሌ እኔ መጣ እርዱኝ እያልሽኝ ስጭሽ ብሄድ ምንድን ነው የሚሰማሽ? ዲስአፖይንትመንት፣ መናደዳል። እርዱኝ እያልሽኝ ግን ያን ያህል ከልብሽ አስገብተሽ አትናደጅ። ሌላ ሰው ደግሞ መጥቶ እንደኔ እኮ ለመርዳት ያልፈለገ ሰው ትቶ መሄድ ይችላል። ግን ሊረዳሽ መጥቶ ከአንቺ ጋር ለምናለሁ አግዝሻለሁ ምናምን ብሎ አንቺ ነሽ የተጎዳሽው፣ አንቺ ነሽ የቆሰልሽው። ለአንቺ ለምኖልሽ ከዛም ብሩ ከተሰባሰበ በኋላ ወይ ደግሞ ብሩን ካጠራቀምሽ በኋላ ከተጎዳሽበት ቦታ ላይ ተነስተሽ ወደ ሆስፒታል ልትሄጂ ስትይ ወይ እገዛ ልታገኝ ስትይ ግማሹን ወይ ደግሞ ያለሽን አብዛኛውን ገንዘብ ይዞብሽ ብሄድ ለአንቺ ጥሩ ያደረገው የትኛው ነው? መጀመሪያ ሳይረዳሽ ትቶሽ ሄደው ነው ወይስ በቁስልሽ ላይ ገንዘብ ሰብስቦ የሄደው ሰው ነው? ብዙ ማታውቂው ነገር አለ። እኔ የጊዜ ጉዳይ ነው እንጂ የሀቢባን ነገር መጨረሻ ላይ እናወራለን። አንድ ቫሊድ የሆነ ምሳሌ መሰጠች። ግን የሆነች ልጅ ነበረች ጓደኛዬ፣ ክሎዝ ጓደኛዬ፣ ገንዘብ ተበድራ ገንዘቡን በጊዜ መመለስ አልቻለች። ሳትችል ስትቀር ገንዘቡን ያበደረቻት ሴት ሀቢባ ቤት ትገባለች። ቁም ስቅሏ እስኪወጣ በጣም የተሰደበችው ልጅቷ ታማ በተኛችበት እስካሁንም ቡሊ ትደረጋለች። እስካሁንም ግን በውስጥ አማክራቸው ሆነም ቀረ ብሩ መመለሱ አልቀረም። ለልጅቷ ተመለሰላት። ግን ብሩን ያበደረችው የተበደረችው ልጅ እስካሁን ህይወታቸው ሚስ ነው። ሁለቱም ይሰደባሉ። ያቺም ለምን አሰደብሻት ተብላ፣ ይችኛውም ለምን አልመለስሽም ተብላ። በመሀል ቤት ግን የዛን ቀን ሲከራከሩ ሰው ተናዶ ለአንዷ ጊፍት ሲሰጥ ማን ብር አገኘ? ሀቢባ ራሱ። ከዛን ቃል በቃል ላሰማሽ እችላለሁ። ቴሌግራም ላይ ልጅቷ በቃ ብሩ መልሳለሁ ስትል ሌላ ቤት ነው ግን አንቺ ቤት ሀቢባ አንቺ ጋ ገብቼ ገዝት አልመልስም ብሩ ስትላት ማን ቤት ተጀምሮ ማን ቤት ነው የሚያልቀው? እኔ ነኝ ያስጀመርኳችሁ። እኔ ቤት ገብተሽ ካልመለሽ አይቻልም። ገንዘቡን እኔ ቤት ገብተሽ ቮይስ ልክልሻለሁ እንደዛ ስትል ሀቢባ ምን ማለት ነው?
በሰው ቁስል ራሱ እይታ መጨመር፣ በሰው ቁስል የራሱን ገንዘብ ከፍ ለማድረግ አይደለም። ስሚኝ አይድል ለእኔ እከሌ አይድል ነው ብላችሁ ወይ ደግሞ መሪ ነው የምሰማው ሰው ነው ምናምን ብላችሁ ስትመርጡ ማን እንደምትመርጡ እወቁት። ገብቶሻል? ለምሳሌ በግን ነው የሚሰማው ሰው መጥቶ ቢያናገረው ላይሰማ ይችላል ሲል ያኛውም ይላል፣ ይግባባሉ። ውሻም እንደዛ ውውውው። አንቺም ለእኔ ከሌ መሪ ናት ወይ ደግሞ ከሌ እንትኔ ናት ብለሽ የምታስቢ ከሆነ በሚገባሽ ቋንቋ እያናገረችሽ ነው ማለት ነው። እሱ እንዲህ ሳይድ ይዛችሁ የምትከራከሩት ራሱ የቲክቶክ አልጎሪዝም እና የቲክቶክ አሰራር ስላልገባችሁ ገብቶሻል? ዶንቶሪ እንደዛ ስጋ ሌሰን እየሰጠው ነው እና አይድል የምታረጉ ሰው ለዩ። በተለይ እኔ በእርዳታ ሰበብ በጣም ጋይስ ብዙዎቻችሁ ተጭበርብራችኋል። ቲክቶክ ላይ የሚረዳ አብዛኛው ሰው ባይረዳ ይሻላል። እና የጊዜ ጉዳይ ነው። ሁሉም የእጁን ያገኘዋል። ያ እኔ እስከዛሬ ምንም ክፋት ምናምን አላየሁባትም። ጥሩ ማድረገች ምናምን እኮ በቃ የስራዋን ስጣት በቃ ካዋስ ባሽ ኦኬ። እኔ ግን እስካሁን ምንም አላየሁባትም። የምትወጂው የቲቪ ፕሮግራም ምንድን ነው? እኔ አላይም። ልጅ እያለሽ ቲቪ አይተሽ አላደግሽም? ይኸውልህ እኔ በ14 ዓመቴ ነው ከእናትና ከአባቴ ቤት ወጥቼ እኔ ወደ ስደት የምትለያሉት። ለዛ ነው የምትጫወትባችሁ። ሾው አይታችሁ ስለማታውቁ፣ ሌላ የተሻለ ነገር አይታችሁ ስለማታውቁ። የምትፈልጉት ነገር ምን እንደሆነ ታውቃላችሁ? ሰው ሀገር ላይ ሆናችሁ ድብርታችሁ የሚያስረሳ ታሪክ ወሬ መስማት። እሱም እኮ ስፈራግስ የደረሰችን ተጠምተን የሰው ወሬ ደግሞ የሰው ህይወት እየሰማሽ የምትዝናኝ ከሆነ ሌላ ቀን ደግሞ ሰዎች አንቺ እኔ የሚመስለኝ እኔ አቢባ መታ ብዙ ሴቶች ነቅተዋል። እኔ እንኳን ለዛ ብዙ ሴቶች አንቅታለች። ብዙ ሴቶች አብዛኛው ነቅታው ብሩን ለእሷ የሚሰጡ ከሆነ ምን ጥቅም አልሰጠንም። እንዴት ኮይን እንኳን እንደ ካርድ የለንም፣ ካሽ ነው የሚሰጠን። አረብ ሀገር ሴቶች የእውነቴን ነው። ምንም ብር ምነግርሽ ነገር አይገባሽም እንዴ? ማርያምን ሮነሽ እንዴ? ካሽ ተሰጠሽ፣ ካሹን እዚህ መንዝረሽ ለቤተሰብ ከመላክ ይልቅ ካሹን ይመነዝሩትና ኮይን አስገባልኝ አካውንቴ ላይ ይባላል። ኮይን ይገባላችኋል። እነሱ ወደ ሄደው ሜምበር ያድሳሉ፣ ኮፍያ ይሰጣሉ፣ አበባ ይሰጣሉ። ምን ያደርጋሉ? ከገስት ላይ የተሰጣቸው ነው የሚሰጥ ነበር። ማዳም ቤት እየኖርኩኝ ከገስት ላይ የተሰጠኝ ነው። ትምህርት ቤት ቢሰራብሽ ራሱ የሚገባሽ አይነት ሰው አይደል? እኔ ይኸውልህ ሰውን ከወደድኩ በቀላሉ አልጠላም። ምን አገባን? እኔ አሁን አንተ ስለ አይባል ስላልኬ ልጠላት አልችልም። እኔ በራሴ መንገድ በራሴ አይደል የምታረጊውን ሰው እንደ ሮል ሞዴል የምትቆጥሪውን ሰው ለይ ነው የተባልሽው ሴትዮ። መጥላትም መውደድም መብትሽ ነው። ግን እየነገርኩሽ እንዲህ ነው ብሎ ይጠላል። እኔ ግን አንድ ሰው ከወደድኩ ወደ እስከ ምናምን ነው የምወደው። የሆነ ነገር ሳይባል ብቻ እውነት ነው የምሰማው ነገር ጌት እና ነው። እኔ ግን ምንም አላየሁባትም። ምስል እኛ ሴቶች እህቶቼን ስታነቃቃ ያለቀሱትን እንባ ስታብዝ ኦኬ ያን ያዩት። ከዛ ውጭ ምንም ያዩት ነገር አሁን ብዙ የሚያለቅስ ስለሚመጣ የቤት እጣ ስታወጣ ሳላይሽ የቤት እጣ ስታወጣ ምን ቤቱ የደረሰው ማን ነው? ደረሰው ቤቱ? አዎ አዎ። በቃ ትከታተላት ማየት 5 እጣ 6 እጣ የገዛው ሰው ምን ሆነ? ምን አገባሽ? 70 ብር ገዱኗ ጠማማ ገድ ይዞ ምን እሱ 4 5 አስቆረጣት። ገደቤት ቆንጆ አልፋ አትቀመጥም። አንዷን ቆርጣ አንቺ እኮ አሁን እያልሽኝ ያለሽው እኮ ዋና አጭበርባሪውን ትተሽ
የተጭበረበረውን ሰው ደነዝ ነው እያልሽ ነው። እርግጥ ድንጋይ ስለሆነ እኮ ነው የተጭበረበረው። እምነቱን ግን ብዙ አይተኮረ እድል የሆነ አንተ ይኸውልህ ልንገርህ ብዙም ተስላልካለም ከብዙዎቹ አሁን እጣው 50 ቢሆን እጣው አንድ ናታ። ስለዚህ 50 እንትን ብትል የሆነ እድሉ ግድ በቃ የሆነ ፈጣሪ ላሉ ነው የሚያደርግለት እንጂ ብዙ ስለቆረጥ አይደለም። ገባ አንቺማ ወይ ስሚኝ፣ ለመንቃት ብለሽ የደነዘሽ ሰው ነሽ አንቺ። ይሄን ያህል ከደነዘሽ ላይቭ ምትገቢ 100,000 ፎሎወር ያለች ሴትዮ እንዲህ ከደነዘሽ ገና ገጠር አማርኛ በደንብ ማይችሉ አረብ ሀገር ሄደው ገና መግቢያ መውጫውን ሽንት ቤቱን ራሱ ማያውቁ ነገ ያልፍልኛል ብለው የሚያስቡ ግን ቀን ላይ የሀገራቸውን ሰው ማየት ስለሚፈልጉ ቁጭ ብሎ ታሪክ እየሰሙ ሰው ጋር የሚደበሩ አሉ። እነሱ ምን ይሰማሉ? ግዙ፣ 5ም 6ም ግዙ። ለቤተሰቦቻችሁ እጣችሁ ገዳችሁ ከሆነ ይወጣላችኋል ሲባሉ በቀላሉ ይሸወዱና ይገዛሉ። ገብቶሻል? ማኒፕሌት አድርገሻቸዋል ማለት ነው። ማኒፕሌሽን ምን እንደሆነ ታውቂያለሽ? አታውቂም። እስከ 8 ነው የተማርሽው። በህይወትሽ ደግሞ መፍራት ያለብሽ ጥሩ ሰው መስሎ ከላይ ጥሩ ሰው መስሎ መጥፎ የሆነን ሰው ነው መፍራት ያለብሽ። ገብቶሻል? ችግር እየተወራ እኮ እስከዛሬ ችግር አወራውን ጌም የለችው የምትል ሰው ናት እኮ ኤድዊን አሮዝ ሚስ ሀዋርዩ እና ለችግርተኛ ቆማለች ብለሽ አታስቢ። ሌላ ምን አረጋ? ሌላ ሪሰርች ስሪ ስልሽ እሷ ላይቭ ላይ ገብተው ከዛም በኋላ በህይወታቸው ያልተጸጸቱ እሷና ዮኒ ማኛ ላይቭ ላይ ገብተው ከዛን ካለፈ በኋላ በህይወታቸው ያልተጸጸቱ ሰዎች ካሉ እኔ እቀጣለሁ። ስሚኝ፣ ጉዳያቸው ፐብሊክ ላይ ከወጣ በኋላ የሰው መነጋገሪያ ከሆነ በኋላ ምን ነው ያቺን ቀን ባልገባው የሚሉ በጣም ብዙ ሰዎች አሉ። ትክክለኛ እውነቱ ሲገባ ከታች ኮሜንት ላይ መሆን ጥሩ ሰው ነህ ወይ አንተ ጥሩ ሰው ነህ ወይ ብለህ የጠየቀኝ ልጅ አለ። ጥሩ ሰው ላልሆን እችላለሁ። በአንተ ችግር ግን አልቀልድብህም። በአንተ ችግር ገንዘብ አልሰበሰብብህም። ለራሴ ጥሩ ሞንኩ መጥፎ ሞንኩ ከእሷ ጋር አወራለሁ። ከብርሃን ጋር ከተጣለው ተጣለው፣ ካልተጣለው አልተጣለው። ዳይሬክት የሆነ ነገር እንጂ በእርዳታ ሰበብ ወይ ደግሞ በሌላ ነገር ሰበብ በሰው ላይ ቁማር አልጮትም። በሰው ላይ ገንዘብ አልሰራም። ቤዛዊት አመሰግናለሁ። እና አልገባችሁ ኢንተርኔት ምን ትላላችሁ? የራስን ቢዝነስ ማካሄድ በጣም ጥሩ ነው። በራሳችሁ ሳቢያ መዞ ሰርድ ፓርቲ ያስመጥታችሁ ግን በእነሱ ችግር ብዙ ገንዘብ መስራት፣ ሰዎች ሲጣሉ ላይፍ ላይ ራሳችሁን ለማሞገስ የትኛው ፍርድ ቤት ምን አስታራቂ ናችሁ? የሰው ገበና የሰው አደባባይ። እናቴ ቦይፍሬንዴን ወሰደችብኝ፣ እናቴ ከቦይፍሬንዴ ጋር ተኛችብኝ የተባለ የትልቅ የ60 ዓመት ሴትዮ ላይቭ ላይ ሲዋረዱ ጎረቤቶቻቸው እስከዛ በኋላ ምን ይሏችሁ? ቴንኪዩ አሙ። እንደዛ እየተደረገ ሰው ሊትራሊ አንዱ አሁን ተደፈርኩኝ ደብድቦኝ እንዲህ እያለች እያለቀሰች ልክ አንበሳ ሲሰጥ ሀቢባ ትስቃለች። ቪዲዮ ሪከርድ አለኝ። ይህ ሀዘኔት አይደለም። እስካሁን እንዴት ቡሊ እንደሚደረጉ ብታይ። የእሷ ባልም እሷም ያቺም ገበና አደባባይ ላይ አይወጣም። በተለይ የእናትሽ፣ የቤተሰብሽ፣ የወንድምሽ፣ የእህትሽ ማን ይሁኑ እርስ በርስ መግባባት ካልቻልሽ ህዝብ ለምን ይፈርድሻል?
በነገራችን ላይ እኛ ኢትዮጵያውያን ለወደፊት ላለ እንጂ ለገጣት ራሳችን ነው የምንወቀው ያለን ሰው ማለት ነው። እኔ አይደለም ለሰው እኔ የቤቴን ገበና ለጥላ